መሻር የሚፈራረቅበት ሐዘንና ደስታ የሚፈራረቁበት ዓለም ይጠፋል። አንደኛው ይህ ዓለም ነው ይልና ሁለተኛው የጠፋውን ዓለም ያዳነባት ድንግል ማርያም ናት ይላል። የጠፋውን ዓለም ያዳነባት ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው የሆነባት ድንግል ማርያም ናት። ሌላኛው ልቅ ስለ ድንግል ማርያም ሲናገር ሕፃኒቱ ለብሉይ አዝማን ዘመናትን የሚያስረጀውን ጌታ የወለደች ድንግል ማርያም ናት። ዓመታትን ያስረጀውን ጌታ ያስገኘች እመቤታችን ናት። ዓለም ከተፈጠረ 7500 ዓመት ሆኗል። አሁን ከልደተ ክርስቶስ ወዲህ 2018 ሆኗል። ይሄን ዘመን የሚያሳልፈው ማን ነው? ንገሩኝ፣ ማን ነው የሚያሳልፈው? ስለዚህ ዘመናት የሚያስረጁትን ጌታ ድንግል ማርያም የድንግልናት ወተት አጥብታ አሳደገችው። ጸዋሪቱ ለጸዋሪ ብርሃናት ብርሃናትን የሚሸከመውን ጌታ እርሷ ተሸከመችው ይላል። አዎ ድንግል ማርያም ወመሰረቱ ለመሰረት ዓለም መሰረት ለሌለው ዓለም መሰረት የሆነች ናት። ለዚህ ዓለም መሰረት አለው አይባልም። መሰረት ለሌለው ለዚህ ዓለም መወሰኛ አለው፣ ለክርስቶስ መወሰኛ የለው። መሰረት ለሌለው ዓለም መሰረት የሆነች ማን ናት? ድንግል ማርያም ናት። ስለዚህ ነቢያት የመሰከሩላት እመቤት በጣም ሰዓቱን ለመጠቀም ነቢያት በስሟ የሞቱላት እና ክርማ የተተረተሩላት ደማቸውን ያፈሰሱላት በመከራ ውስጥ አልፈው ለክብር የበቁላት የእኛ እናት ድንግል ማርያም ጌታን ወልዳ ተሰዳለች። ምን ብላ አልኳችሁ? ስደተኞችን የሚያሳርፋቸው ማን ነው? ንገሩኝ እንጂ ማን የሚያሳርፋቸው? ዓለሙ ያሳርፋል? ስልጣን ያሳርፋል? ገንዘብ ያሳልፋል? ስልጣን ያላቸው ሰዎች ስጋት አለባቸው የለባቸው? ንብረት ያላቸው ይሰጋሉ አይሰጉም? የማይሰጋውን ጌታ ዘመናት የሚያስረጁትን መድኃኔዓለም የዚህ ዓለም ጋጋታ ጫጫታ የማያሸብረውን መድኃኔዓለምን ይዛ ድንግል ማርያም በግብፅ በረሃ ተሰዳለች። ለዚህ ነው የሰቆቃወ ድንግል ደራሲ አባ ጽጌ ድንግል የተባለ እመቤታችንን ሲገልጻት ተንስኢ ወንኢ ሌዋዊት ሐና ይላል። ትፄዋኪ ወለትኪ ከመ ተርአይ ሐዘና እምርስትኪ ወጻት ወተሰደት በድግትምና። ያቺ ሕፃኗ ይላል። እመቤታችን እኮ ጌታን ይዛ ስትሰደድ የ15 ዓመት ቆንጆ ናት። ሕፃን ይዛ ተሰዳለች። ከርስትሽ ከቀይሽ ከአካባቢሽ እመቤታችን ድንግል ማርያም ሕፃን ይዛ ተሰዳለችና ሐና ሆይ ከመቃብር ውጭና ነይላት ልጅሽ እየጠራች ነው እያለቀሰች ነው ይላል። ድንግል ማርያም ሕፃን ይዛ ተሰደደች። አንድ ነገር ላስታውሳችሁ፣ ዓለሙ ክፉ ነው። ምዕመናን ምንድነው አልኳችሁ? በዓለም ሳላችሁ ምን አለባችሁ ነው የተባልነው? መከራ አለባችሁ። ዓለሙ ክፉ ነው። ክፉነቱ በምን ተረጋገጠ? ድንግል ማርያም ያላረፈችበት ዓለም ነው። መድኃኔዓለምን ይዛ የተሰደደችበት ዓለም ነው። የዓለም ከንቱ ዓለም ነው። በዚህ ዓለም ብዙ ደስታ እንዳትጠብቁ ክርስቲያኖች። ሰሪው ክርስቶስ ያላረፈበት ዓለም ላይ አርፍበት ዓለም ላይ ደስታ የምትጠብቁ ከሆነ ተሳስታችኋል። በሰራው ዓለም ያላረፈበት መድኃኔዓለም እኛ ልናርፍበት እንችላለን? ውብና ድንቅ አድርጎ ደግሞ ፈጥሮ በማይዘነጋው 22ቱን ስነ ፍጥረት በዝናብ እያበቀለ በፀሐይ እያበሰለ የሚመግበው መድኃኔዓለም በተራበበት ዓለም ላይ ደስተኛ ምን ሆን ይመስላችኋል? እንዳትጠብቁ። መድኃኔዓለም ወደዚህ ዓለም ሲመጣ ያደረው በከብቶች በረት ደግሞ የከብቶች በረትን ማሳጥቶት የእናቱን እንኳ የደረት ጡት በክብር በአግባቡ የኛ አምላክ ሳይጠባ የእናቱን እቅፍ በወጉ እንኳን ሳይጠግብ በግብፅ በረሃ ተሰደደ። ምን አይነት ክፉ ዓለም ነው! የዓለም መድኃኔዓለምን ያሰደደ ዓለም፣ ማረፊያ በዓት ዋሻ ፉርክቻ ያሳጣ ዓለም፣ ተመስገን እንዳይልበት ያደረገ። ታዲያ መድኃኔዓለም ሲሰደድ እመቤታችን ጌታን ይዛ የምትበላው የምትጠጣው አጣች። የእሷ ይደንቃቸዋል። መድኃኔዓለም ተራበ ተጠማ። መድኃኔዓለም የተራበበት ዓለም፣ መድኃኔዓለም የተጠማበት ዓለም ነው ይህ ዓለም። ስለዚህ መድኃኔዓለምን በጀርባዋ አዝላ እመቤታችን ክርስቶስን ይዛ ስትሰደድ መድኃኔዓለም ቢርበው በእነዚያ ባማሩ እጆቹ ዓለምን በሰሩ እጆቹ አንገቷን ዳበስ እያደረገ ጆሮዋን ነካ እያደረገ እናቴ ራበኝ አብሊኝ ጠማኝ አጠጪኝ አላት። ረሃብተኞችን የሚያስታግስላቸው ማን ነው? ባሕታውያንን በበረሃ የሚመግባቸው ማን ነው? አይዋፍን የሚመግባቸው ማን ነው? እንስሳትን አዝሬቱን አትክልቱን የሚመግበው ማን ነው? ግን ማን ተራበ አልኳችሁ? ግን ይሄ መሆን ነበረበት? ተሳስታችሁ ሳትበሉ ያደራችሁ ሰዎች እጃችሁን አሳዩ። ተሳስታችሁ ነው እኮ ሳትበሉ ያደራችሁ። ግን ሁላችን እውነት ኖሮን ነው የበላ ነው? ኖሮን ነው እንደ የበላ ነው? አይደለም። በማን ፈቃድ ነው? ንገሩኝ እንጂ በማን ፈቃድ ነው? የመገበን ማን ነው? እናንተ ባንክ ያለው ገንዘባችሁ ነው መሰለኝ የሚያኖራችሁ። ማንም የሚያኖረን እግዚአብሔር። ተናገሯ። ማንም የሚመግበን ማንም የሚያለብሰን
የለበስነው የማን ነው? በልተን የተጽናና ነው በማን ፈቃድ ነው? ተጉዘን እዚህ የቆምነው በማን ፈቃድ ነው? አድረን የተነሳ ነው በማን ፈቃድ ነው? ክብር ምስጋና ይግባው። አመስግኑት እግዚአብሔር። ስለዚህ መድኃኔዓለም ተራበኛን የሚመግበው አምላክ ትንኝን እንኳን አነሰች ብሎ የማይዘነጋት እንደ አቅሟ በፉርክቿ የሚመግባት እግዚአብሔር ራበው። ለምነሽ ቢሆን አብልኝ አለ። ድንግል ማርያም ልመና ከሰው ቤት ገባች። ለምኖስ መብላት ተመስገን አይደል? እመቤታችን ለምን አጣች? እናንተ ለምን አጣች? ሰው ደጃፍ ዘጋባት፣ አንገቱን ቀለሰባት፣ ገፍትሮ አስወጧት። እንዲህ እያለች መድኃኔዓለምን ይዛ ተሰደደች። 3 ዓመት ከ3 ወር በግብፅ በረሃ ተንከራተተች። እመቤታችን የተንከራተተችበት ዓለም እኛ ክርስቲያኖች ልንገፋ እንችላለን፣ መቻል ነው። እመቤታችን በግብፅ በረሃ በባዶ እግሯ የተቅበዘበዘችበት ዓለም ነው። የዓለም እመቤታችን እረፍት ያጣችበት ዓለም፣ ያነባችበት ያለቀሰችበት ዓለም፣ ልጇን ይዛ ከጭንጫ ላይ ውሃን የሚያፈልቀውን መድኃኔዓለምን ይዛ እስራኤልን 40 ዘመን በትራቸው ሳይወልቅ ጫማቸው ሳይወልቅ የመገበውን አምላክ እርሱን ይዛ እመቤታችን ተሰደደች። ባጭሩ በመከራ ውስጥ አለፈች እመቤታችን። እሷ ስለሆነች አለችው፣ ባለቤቷ አስቻላት፣ አጸናት። 3 ዓመት ከ3 ወር ተሰዳ መድኃኔዓለም እናቴ ይበቃናል ስደታችን አለ። ይበቃናል ስደታችን፣ ወደ በዓታችን እንመለስ አለ። ወደ ምን እንመለስ አለ? ወደ በዓታችን እንመለስ አለ። እሱ ወዶ ፈቅዶ ጠላቶች አፍረው የሚገሉት ሞተው ወደ በዓታቸው ሲመለሱ ደብረ ምጥማቅ ከምትባል ቦታ ላይ እመቤታችን ብርሃን ለብሳ ብርሃን ተጎናጽፋ መላእክትን በግራ በቀኝ አድርጋ ከልጇ ከወዳጇ ጋር ለሁሉም ሰው በአደባባይ ተገለጸች። ክብር ለመድኃኔዓለም። አመስግኑ እግዚአብሔር። በዛሬው ዕለት ግንቦት 21 ለሙስሊሙም ለክርስቲያኑም ለአማኙም ለአማኙም ለሚወዳትም ለሚጠላትም ለሚቀርባትም ለሚርቃትም ሰው ለሆነ ሁሉ በአደባባይ ከቤተ መቅደሱ ጉልላት ላይ በክብር እመቤታችን ተገልጻ ሕዝቡም አሕዛቡም ሕፃኑም ሽማግሌውም ሴቱም ወንዱም እያዩት እመቤታችን ለ5 ቀን ሰነበተች። እመቤታችን 5 ቀን ለሕዝቡ ስትታይ ብርሃን እንጂ ጨለማ አልነበረም፣ ደስታ እንጂ ሐዘን አልነበረም። በእውነት በደብረ ምጥማቅ የተገለጠችው እመቤት በአገራችን የተጋረደውን የመከራ ዘመን ጨለማ ተግፈፍልን፣ በብርሃን ረድኤት ትጎብኝን። ለሁሉ ሰዓት ላይ የተገለጸች እመቤት ዝናብ ሲዘንብ ለክፉም ለደጉም ይዘንባል አይደለ? ሌባም ቀማኛም ባለበት አንተ ቤት አልዘንብም እዛ ቤት አልዘንብም አይልም። ድንግል ማርያም ልክ እንደ ዝናብ መዝነብ ለሁሉም ክርስቲያኖች ተገለጸች፣ ለሀገራችን ትገለጽልን።